የኔ ቪዲዮዎች በግሩፕ ሆናችሁ ሪፖርት በማድረግ ምን አይነት ጥቅም ነው የምታገኙት? ደርሼባችኋለሁ። ለምን ስነ ስርዓት አትይዙ? ለምንድን ነው የምትቀኑት? ጆን ዳንኤል የቴሌግራም ግሩፕ ከፍቶ የሰዎችን አካውንት ለማዘጋት እየሰራ ነው ብለው ለሕክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። ድምፃዊ ልጅ ሚካኤል ማንነቴን ረሳችሁ አላቸው። የኢትዮጵያ ራፐሮች የላከው መልእክት አነጋጋሪ ሆነ። ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ተከታታዮች፣ ዛሬም እንደተለመደው ከሰሞኑ አነጋጋሪ በነበሩ ቪዲዮዎች ተመልሼ መጥቻለሁ። እንግዲህ ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ ጀምሩት። ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳትረሱ። እንግዲህ ከሰሞኑ ጆን ዳንኤል እና አዶናይ የሆነ ውዝግብ ውስጥ ገብተው ነበርና በዛ ጉዳይም ጆን ዳንኤልም የራሱን ምላሽ ሰጥቶበታል። ከዛ በፊት ግን አዶናይ ግሩፕ ከፍታችሁ አካውንቴን ሪፖርት እያደረጋችሁ ነው ብሎ ነበርና እስቲ ያን ቪዲዮ አይተን ማብራሪያውን እንሰጥበታለን። የኔ ቪዲዮዎች በግሩፕ ሆናችሁ ሪፖርት በማድረግ ምን አይነት ጥቅም ነው የምታገኙት? ደርሼባችኋለሁ። ለምን ስነ ስርዓት አትይዙ? ለምንድን ነው የምትቀኑት? ለምንድን ነው እርር የምትሉት? ለምንድን ነው አንድ ሰው ጠንክሮ በየቀኑ ሲሰራ ውስጣችሁ ለምን ነው የሚደብራችሁ? ነው ለምን ያ ሰውን ማበረታታት አትመጡ? ለምንድን ነው ውድቀት የሚሰማችሁ? ለምን ጸበል አትሄዱ? ለምን መንፈሳችሁ አታክሙ? ለምን ከእግዚአብሔር ጋር አትቀርቡ? ለምን ከጥላቻ ፍቅርን አትመርጡ? ለምን ከቅናት ማበረታታት? ብዙዎች ለአዶናይ ነው እየተባለ ለጆን ዳንኤል ነው እየተባለ ሞቲቬትድ መሆን ያለባችሁ፣ ኢንስፓየርድ መሆን ያለባችሁ። ያ ሰው ለመጎተት ትሞክራላችሁ። ከየት ሆናችሁ እየጎተታችሁት እንደሆነ ታውቃላችሁ። ግን ያ ሰው ከታች ሆናችሁ ነው። ከዛ ሰው እኩል ወይም በላይ ብትሆኑ ኖሮ በምንም ተአምር መጎተት አትችሉም። ከየት አምጥታችሁ? ከታች ያለ ሰው ነው የሚጎትተው። በግሩፕ ሆናችሁ ሪፖርት እያደረጋችሁ እንደሆነ ደርሶኛል። ለምን ስነ ስርዓት አትይዙ? እኔ የዋህና ግልጽ ስለሆንኩኝ ጅል አይደለሁኝም። ልንገራችሁ፣ ተንኮል አቅበታለሁ። መቀመር ከኔ በላይ አይችሉም። ልንገራችሁ፣ ሰው ሲሪየስሊ መቀመር እችልበታለሁ። እኔ በፍቅር በመረዳዳት በመተጋገዝ ሰው በማድነቅ በማበረታታት መቀመር እችልበታለሁ። ዩ አንደርስታንድ እኔ ስለተሳካልኝ እኔ የሆነ ነገር ስላመጣው ነው እንደዚህ ግሩፕ ከፍተው የሚሰሩ ሰዎች ስራ የላቸውም እንዴ? እኔን ከምታወድቁ ለምን ራሳችሁን ከፍ አታደርጉ? ጀስት አና ቁጭ ብለን መገንዘብ አለብን። በግሩፕ ሆናችሁ በሺዎች የምትቆጠሩ ሰዎች ቴሌግራም ግሩፕ ውስጥ ሆናችሁ ሪፖርት እያደረጋችሁ ነው። ስነ ስርዓት ያዙ። ቢ ኬርፉል what you doing። እኔ ይሄ ተስፋ የሚያስቆርጠኝ ሰው አይደለሁኝም። ከዚህ በላይ በጣም ብዙ ኩርኩም ደርሶኛል ከህይወት። ይሄ ለኔ ምንም አይደለም፣ ቀላል ነው። ኢዚ። ይሄ አካውንት ቢዘጋ ሌላ አካውንት ክሬት አድርጌ እመጣለሁ። በምንም ተአምር እኔ ተስፋ አልቆርጥም። ቲክቶክ ደግሞ እንደዚህ አገላብጬ ነው የማውቀው። ባይዘ ወይ በደንብ አድርጌ አገላብጬ አውቀዋለሁ። ኦኬ፣ አልጎሪዝሙን አውቀዋለሁ፣ መውጫ መግቢያውን አውቀዋለሁ። በስነ ስርዓት አድርጌ ለዘላለም ቫይራል መሆን የምችል ሰው ነኝ። የቲክቶክ ሳይሆን የዩቲዩብም አውቀዋለሁ፣ የኢንስታግራምም እንደዛው፣ የፌስቡክም እንደዛው። የሚሰራ ሰው ለስራ ላይክ እያደረጋችሁ ልጆች ያሉት ሰው ተስፋ እንደማይቆርጥ ወቁ። ዞሮ እኔ እመጣለሁ። ተስፋ አልቆርጥም በምንም ተአምር። ስለዚህ አድቡ፣ ስነ ስርዓት ያዙ። እንግዲህ ንግግሩ እንደሰማችሁት ነበረ እና ብዙዎችም ይሄ ለጆን ዳንኤል ነው እያሉ ነው። እናም ያሉበትም ምክንያት ጆን ዳንኤል ከሰሞኑን የሰዎች ላይቭ ላይ እንደዚህ እሱ የሚሰድቡ ላይቭ ላይ እየገባ ጊፍት ሲሰጥ ነበረ። ለሜሞሪዎች ምናምን ጊፍት ሰጥቶ ሜም አሰርቶበታል ምናምን እያሉ ነው። እስቲ ከዛ ውስጥ አንድ ቪዲዮ አሳይቻችሁ እንምጣና ሀሳባችንን በደንብ እንሰጥበታለን። ሰላም እንዴት ናችሁ? በጣም የገረመኝ ነገር ለማለት ነው የመጣሁትና እስቲ መቼም የሚያስተውል ጭንቅላት ሰጥቶናል አይደል? እውነት ለእውነት ከቆማችሁ ይሄን ቪዲዮ የምታዩ እስቲ ይሄን ቪዲዮ በጣም ለብዙ ሰው ጋር እንዲደርስ ኮፒ ሼር አድርጉልኝና ከዛ እስቲ እውነት ሚዛናዊ ሆነን ነገሩን ነው። ትላንት ስክሮል ሳረግ ይሄ ቪዲዮ መጣልኝ። ስለ አዶናይ መጥቶ የተሰራ ሜመር አውቀዋለሁ። ስለ አዶናይ ጥሩ ነገር እንጂ መጥፎ ነገር ሲሰራ አይቼው አላውቅም። ተንኮል አቅበታለሁ። መቀመር ከኔ በላይ አይችሉም። ልንገራችሁ፣ ሰው ሲሪየስሊ መቀመር እችልበታለሁ። ዛሬ እንግዲህ አርብ ነው። ትላልቅ ሁለት ስትሪመሮች ላገኝ ነው። እነዚህ ሁለት ስትሪመሮች ይሄ ቪዲዮ አየሁትና ከሱ በፊት የነበረውን ተፈጥቶ ይሄ ማለት ይሄ ቪዲዮ ማለት ጆን ዳንኤል ከትላንትና ወዲያ
ሜመሮች ቤት ነበርና ለሁሉም ጊፍት ሰጥቶ ምናምን ባርኳቸው ስምሪት ሰጥቷቸው የወጣበት ቪዲዮ እንግዲህ አስተው ከትላንት ወዲያ እነሱ ቤት ጊፍት ሰጥቷቸው ምናምን ወጣ። ትላንትና ስለሱ መጥፎ ነገር ተሰራ። ጊፍት ከተሰጠው ውስጥ አንዱ ሜመር ስለሱ መጥፎ ነገር ስለ አዶናይ መጥፎ ነገር ሰራ። እንግዲህ ፍርዱን ለእናንተ ትቻለሁ። እዚህ ካፕሽን ላይ ምን ይላል? ቫይራል የሆኑትን ልጆች እየፈለግ ኮንተንት ስለሌለ ቫይራል ለመሆን የምትፈልገው ይላል። እንግዲህ ስለ ቫይራል ከአዶናይ በላይ ራሱ ቲክቶክ የሆነ ሰው ጭራሽ ቫይራል ፍለጋ እነዚህ ልጆች ጋር ይሄድ ይቀጥል። ይሄ ልጅ ማለት ገና ዲቻቦችን ሲያገኝ ማንም ሳያውቀው በፊት አዶናይ ነው አብሮት ይሰራል። አያችሁ። ስለዚህ ምን ለማለት ነው የመጡት? ማስተዋል ምንችል ሰዎች ነው። ከትላንት ወዲያ ጆንዳሪ እነዚህ ቤት ነበረ። ጊፍት በጊፍት አርጓቸው ስምሪት ሰጥቷቸው ወጣ። ትናንትና ስለ አዶናይ መጥፎ ነገር ተሰራ። እነዚህ ሜመሮች ከዚህ በፊት ስለ አዶናይ መጥፎ ነገር የሚሰሩ ቢሆን አይገርመኝም። ቪዲዮ ልሰራም አልመጣም። ግን አንዱ ሜመር ስለ አዶናይ መጥፎ ነገር ሰርቶ ያለው ግን ከጊፍቱ በኋላ ግን ስለ አዶናይ መጥፎ ነገር ሰራ። ፍርዱን ለእናንተ ትቻለሁ። አመሰግናለሁ። እንግዲህ ቪዲዮውን እንዳያችሁት ነው። ብዙዎችም የራሳቸውን አስተያየትና ሀሳብ እየሰጡበት ነበር እና በዚህ ጉዳይም ትላንትናም የሰራው ቪዲዮ ነበረ። ያን ያክልም አልታየም። ቪዲዮውን ላይክ አድርጉልኝ እና ጆን ዳንኤልም በዚሁ ጉዳይ ላይ ምላሹን ሰጥቶበታል። እስቲ የሱ ምላሽ ደግሞ ሰምተን ነው። ከልቤ አንድ ነገር መናገርና ግልጽ ማድረግ እፈልጋለሁ። ከመጀመሪያ ጀምሮ ሰዎች የሚያውቁኝ በአንድ ነገር ነው፣ ሰዎችን በመርዳት ብዙ ተጽዕኖ ፈጣሪዎችን አግዣለሁ፣ እውቀቴን አካፍያለሁ፣ ስራ እንዲሰሩ ገንዘብ እንዲሰሩ ምክንያት ሆኛለሁ። ከካሜራ ውጭ የምሰራቸውን ስራዎች ማድረጋቸውን እርዳታዎች በሙሉ ማድረገው ሰዎች እንዲወዱኝ ኦር ሰዎች ሆይ ሆይ እንዲሉልኝ ሳይሆን እስር ቤት በነበርኩበት ሰዓት ህይወት አጭር መሆኗን ተረድቻለሁ። ስለዚህ እኔ ሳልፍ ለቀጣዩ ትውልድ ትርጉም ያለው ነገር አስቀምጬ ማለፍ ፈልጋለሁ። የሚሰራ ሰው፣ የሚራመድ ሰው፣ የሚንቀሳቀስ ሰው ሁልጊዜ እንቅፋት ይበዛበታል። አንዳንድ የኔን ውድቀት የሚፈልጉ ሰዎች የሚሄደው አካሄድ የሚራመደው አረማመድ ላይ ለማቆም ስለማይመች ጆን ዳንኤል የቴሌግራም ግሩፕ ከፍቶ የሰዎችን አካውንት ለማዘጋት እየሰራ ነው ብለው ምንም አይነት ማስረጃ የሌለው ከእውነት የራቀ ወሬ ሩመር በመፍጠር ሩመሩን በማስፋፋት ያንን ኢሜጅ ለማበላሸት ምሰራውን ስራ ለማስቆም ሰዎች አካውንት ሪፖርት እንዲያደርጉ አካውንት እንዲዘጋ የምሰራው ስራ እንዲቆም እንግዲህ ቀን ከሌት እየሰሩ ይገኛሉ። ባገኘው ተጨባጭ ሁኔታ ከዚህ በፊት እንደገለጽኩት ከአርሲው ጊዜ ጀምሮ ከውሃውን ካወጣን ጊዜ ጀምሮ ሪፖርት እየተደረገብኝ ይገኛል አካውንቴ። ያንን ነገር ግን እጄ ሚዲያ ላይ አልወጣም። ቢኮዝ አንዳንድ ጊዜ ዝምታ መልስ ነው። እስካሁንም መልስ ያልሰጠሁት ለዛ ነው። ዝም ያለ ሰው ሁሉ ሞኝ አይደለም። ዝም ያለ ሰው ሁሉ አቅም የለውም ማለት አይደለም። ዝም ያለ ሰው ሁሉ እውነት የለውም ማለት አይደለም። ዝምታን መመርጥ ሰዎች ብዙ ነገር። ሌላኛው ደግሞ ማስተራብነት ባለፉት ጊዜያቶች ወደ ውጭ ሀገር ሄዶ ለሕክምና ወደ ውጭ ሀገር ሄዶ ነበር እና ሕክምናውን በተሳካ ሁኔታ ተጠናቆ ወደ ሀገሩ ተመልሷል እና በዛ ላይም የተለያዩ ቪዲዮዎች፣ ፎቶዎች ምናምን በኤአይ የተሰሩ ያው እሱ ያልሆነ ሆኗል እያሉ ብዙዎች ሲፖስቱ ነበር። ለዚህም እሱ ራሱ ምላሽ መጥቷል። እንኳን ለዚያ በቃ ማስተራብነት በዚህ አጋጣሚ ለሕክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። እዚህ ጋር የምትመለከቱት ፎቶ ስለ ሕክምናዬ በሶሻል ሚዲያ የሚሰራጩ በኤአይ የተቀነባበሩ የሐሰት መረጃዎች ናቸው። እግዚአብሔር ይመስገን ከሕክምናው በኋላ የጤናዬ ሁኔታ እየተሻሻለ ያለ ሆኖ በሐኪሞች ምክር መሰረትም በቀጣይነት እየተመላለስኩ ክትትል ለማድረግ ይሆናል። በቅርቡ እግዚአብሔር ቢፈቅድ ወደ ስራ እመለሳለሁ። ለመላው ለኢትዮጵያ ሕዝብ፣ ለሃይማኖት አባቶች፣ ለመንግስት የስራ ኃላፊዎች፣ ከሀገር ውጭ ለምትገኙ የበጎ ልብ ባለቤቶች እንዲሁም የተሻለ ሕክምና እንዳደርግ በቅርበት ከጎኔ የሆናችሁ ለደገፋችሁኝ ወንድም እህቶቼ ከልብ የሆነ ምስጋና አቀርባለሁ። እጅግ በጣም አመሰግናለሁ። ሌላኛው ደግሞ ከሰሞኑ አነጋጋሪ የነበረው ልጅ ሚካኤል ለኢትዮጵያ ራፐሮች
የላከው መልእክት ነበረ። ማንነቴ ረስታችኋል ብሎ ነው የላከው መልእክት ነበር እና እስቲ የሆነ ቪዲዮ አለ። እስቲ እሱን አይተን እንምጣና በደንብ ሀሳባችንን እንሰጥበታለን። እናንተም ሀሳብ እንዳይለየን። ድምፃዊ ልጅ ሚካኤል ማንነቴን ረሳችሁ ላላቸው የኢትዮጵያ ራፐሮች የላከው መልእክት አነጋጋሪ ሆነ። ምን ተፈጠረ? ታዋቂው የኢትዮጵያ ሂፕሆፕ ሙዚቃ ተጫዋች አርቲስት ልጅ ሚካኤል ወይም ፋፍ አዳዲስ ለሚመጡ የራፕ ሙዚቃ አርቲስቶች ያለውን አድናቆትና ለቀድሞቹ ደግሞ ያለውን ቅሬታ የገለጸበትን አወዛጋቢ መልእክት በማህበራዊ ሚዲያው ዛሬ አጋርቷል። አራተኛ አልበሙን ለመልቀቅ የተዘጋጀው አርቲስቱ አሁን ላይ በልበ ሙሉነት የራፕ ሙዚቃን እየሰሩ ላሉ ወጣት አርቲስቶች ያለውን ድጋፍ ገልጿል። ዛሬ እናንተ እንደዚህ በልበ ሙሉነት ራፐሮች ነን ብላችሁ የራፕ ሙዚቃ ስትሰሩ ሳይ እንደ አንድ የቤት ውስጥ ታላቅ ወንድም ኩራት ይሰማኛል ያለው ልጅ ሚካኤል በመንገዳቸው ላይ የሚገጥሙ ስህተቶች ቢኖሩም ሊታረሙ እንደሚችሉ በመጥቀስ አበረታታቸዋል። በተቃራኒው አርቲስቱ በሱ የስራ ዘመን ለነበሩና አሁን ላይ ማንነቴን ለረሳችሁ ላላቸው አንዳንድ ራፐሮች የሰነዘረው ሂስ መነጋገሪያ ሆኗል። ልጅ ሚካኤል በኢንዱስትሪ ውስጥ ስላለው አሻራ ሲናገር እዚህ ኢንዱስትሪ ላይ እኔ ባልኖር ኖሮ ማንም አያስታውሳችሁም ነበር በማለት በወቅቱም ለነበሩ አርቲስቶች መታወስ እሱ ትልቅ ሚና እንደነበረው በልበ ሙሉነት ገልጿል። ይህ የአርቲስቱ ንግግር በኢትዮጵያ የሂፕሆፕ ሙዚቃ ታሪክ ውስጥ የነበረውን የሽግግር ወቅትና የእሱን ሚና የሚያስታውስ ቢሆንም በቀድሞ የሙዚቃ አጋሮቹ ላይ የሰነዘረው ወቀሳ ግን የተለያዩ አስተያየቶችን እያስከተለ ይገኛል። እንግዲህ የዛሬው ቪዲዮአችን ይሄን ይመስል ነበር። ቻናሉን ሰብስክራይብ፣ ቪዲዮን ላይክ ሳታረጉ እንዳትወጡ። ሌላ ጊዜ ላንገናኝ ስለምንችል ቻናሉን ሰብስክራይብ አድርጋችሁ ቪዲዮንም ላይክ አድርጉኝ። ስለሚያበረታታኝ የእናንተ አንድ ላይክ ለኔ ሞቲቬት ይሆነኛልና ላይክ እያደረጋችሁልኝ ደህና ሁኑ። ወዳችኋለሁ።